የሴት ልጅ ጡት ከህፃን ልጅ ቀለብነት በተረፈ ለምን ተፈጠረ ታውቂያለሽ? የኢትዮጵያ ፊልሞች እጅግ በጣም አሳፋሪ ደረጃ ላይ ደርሰዋል። ምን አይነት ፊልሞች የተሰሩ እንደሆነ በቪዲዮዎቹ አብረን እናያለን። ቴዲ አፍሮ እስከ 6ኛ ክፍል ድረስ ነው የተማረው የተባለው ውሸት ተጋልጧል። እስከ 8ኛ ክፍል ድረስ እንደተማረ በኢንተርቪው አረጋግጧል። እሱም ቪዲዮም አብረን እንከታተላለን። ቴዲ አፍሮ በኢንተርቪው ላይ ያልቀሰዋል። ያለቀሰበት ምክንያትም አብረን እናያለን። ዴቭ ሳክስ በሰራው ቪዲዮ ተጋልጧል ተብሏል። እንዴት እንደተጋለጠ እስኪ አብረን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ አዲስ ማለዳ ፕሮግራም ነው። ሰላም እንደናችሁ አዲስ ማለዳ ፕሮግራም ተከታታዮች ዩቲዩብ ላይ ከሚገኙ ከሺህ በላይ ቻናሎች የኛን ቻናል መርጣችሁ ስለመጣችሁ ከልብ እናመሰግናለን። ዛሬም እንደተለመደው የሚያስቁ፣ የሚያዝናኑ፣ የሚያስተዛዘቡ ጉድ የሚያሰኙ ቪዲዮዎችን ስብጥር ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቪዲዮ ሎጂካሊ ስናየው የሴት ልጅ ጡት ከህፃን ልጅ ቀለብነት በተረፈ ለምን ተፈጠረ ታውቂያለሽ? አይሽ ሲያዩሽ ግን ስገለፍጪ ስታመጠሙጪ ስታፈጪ እምታቂት መስያለሽ። ሰስፔንስ ደደም መምህር አንድ ጥያቄ አለ። ተረዳም። የምን ጥያቄ? ሎጂካሊ ስናየው እርሶ ደረት ላይ ተለጠፈው ጡት ለምን ነበር የተፈጠረው? ለምን ጠየቀኝ? ካላወቀው ደደብ ይልሰል። ሲቀጥል ደግሞ ፕሮፌሰር ሚሊዮን ማረክ ተሸክሞ ለተማሪዎች መሲ መሆን ሲገባው ስድብ እያሸመደዱ ስለሆነ ማን አንተ እኔን የምትናገረኝ? ኢዲየትስ ደደብ ደረዳም ኢዲየት። አረ ፊልም ሰሪዎች ባካቸው አስቡበት። ደግሞ ከጀርባ ያለው ድራማቲክ ሚውዚክ ደስ አይልም? ደረዳ ፖለቲካ ተናገርክ አትበሉኝና በዚሁ ከቀጠልን ራሳችንን አፍጋኒስታን ነው ማለት ነው። ለባር ነው ወስበ በራ እናንተ ምን ነክቷቸዋል? ጭራሽ ስደት ምን ነገር ነው? ሰው እኮ እንደ ጉድ እየሞተ እሱማ ልክ ብላ ለዛውም እንደ ከብት እየታረደ ግድ የላችሁም። ያው ዝናብም እያዘነበ ፓርክም እየገነባ ነው። ምን አልከ ዝናቡ ቢቀድምልን ሲቀድምልን ህዝቡ ይደርሳል። ዝናቡ ያኔ ህዝቡ ይመርጣል ከልቡ። ዴናይስ ፖለቲካ መናገር አይሆንብኝና ከተባለ እኮ ፖለቲካ እንደፈለከ ከተናገርክ ችግር የለውም። እቺ ሙድ ከባድ ናት። አንተ ቢሊቲ ናንጨት ፍለጥልኝ። ማዘሯ ደግሞ ሻይ እየጠጣሁ ነው። አቦ ይቀዘቅዝብኛል። ፍሪጅ ውስጥ አርጋው እንዳይቀዘቅዝ። ማዘሯ ደግሞ ምን ነካሻው? ምን ነው መብራት የለም እኮ። ለሻማ ካበራም አንተ ደደ ሻማ የለም አቤት። ቀጣይ ቪዲዮ ገና ከናቱ ማፀን ሲያወጡት ነበር ዶክተሮቹን መሳደብ የጀመረው። እናትና አባቱን ሁላ ሳይቀር በስድብ ሙልጭ ነበር የሚያረጋቸው። ወላጆቹም ስድብ መተዳደሪያው እንደሚሆን ስላወቁ አዳዲስ ስድቦችን እያመጡ ያስጠኑት ነበር። በአንዲት በተረገመሽ ቀን ግን በድንገት በተፈጠረ ጎርፍ ተሳዳቢ ልጃቸውን ወደ አሜሪካ ይዞባቸው ሄደ። ልጁም አሜሪካ ከገባ በኋላ ግን ታሪክ ተቀየረ። ቶሎ ዩቲዩብ ከፍቶ አርቲስቱንም ፖለቲከኛውንም ቄሱንም ፓስተሩንም መሳደብ ጀመረ። ለመሳደብም ይረዳው ዘንድ 17 ጊዜ ሃይማኖቱን ቀይሯል ብል እንኳን ማጋነን አይሆንብኝም። ሁላችሁም በደንብ ታውቁታላችሁ። ሲወለድ ጀምሮ የሌለውን ጸጉር አሁን በስተርጅና አስተክሎ ፉን እያለ ነው። እናንተ እኮ አታፍሩም። ይሄንንም ሰውዬ ዮኒ ማኛ ነው ትላላችሁ። እኔ አላልኩም። በፍጹም አልተናገረም። ምንም ነገር ዮኒ ማኛ ነው ምናምን እንዳትሉ። ስለማን እንዳወራ ግልጽ አላደረገውም። ግን ዮኒ ማኛ ግን አይደለም። ዮኒ ማኛ ሐሳቡ ማለት ነው ኦሮሞ፣ አማራ፣ ትግሬው ምናምን ተፋሽተው ባዶ እንዲሆን ነው እንጂ ምንድነው ክፋቱ? ሁሉን ነገር ለመጠቀም እኮ እና ታዲያ የዚህ ሰውዬ ክፋት ምን ነው ጋር ነው? ስለሞትን እንደኛ ብንሞት ታዲያ ለማን ሲባል ነው? ምን ችግር አለው እንዴ? እሱ ዮኒ ማኛ እኮ ደስ የሚል ነገር ሁሉም ሰው ተከፋፍሎ የሚገርማ እህትና ወንድሙላ ሰላም እንዲሆን አይፈልግም። ለማን ሲል ነው ታዲያ? ይሄ ምን ያደርጋል መሰለህ? ባለፈው ስታድ ባካችሁ አትጣሉ፣ እህትና ወንድሙ አትጣሉ ያለ ቢዳላ ደጋፊ ነው። በጣም ምስኪን ሰው ነው እንዴ? እነዚህ ሲያሽቀብጡ እኮ ማንም አያቸው። ያሽቃባጮች ቁንጮ እነሱ እንደሆኑ አሁን ተረጋግጧል። በልጅነቴ ጡት ስጠበው ድቄ ምን እንደመታኝ እንጃ። በጣም ሳዝን ሳቄን መቆጣጠር አልችልም። ይሄም ጸበይ ከብዙ ጓደኞች ያጣልቶኛል። አረ ማን ነው እኔንስ የሚረዳኝ? ጆይ አባት እንዴ አባ ምን ሆነሽ? አክስቴ ሞተች። ምትገርም ሰው ነበር ወይ? ምርጥ ሰው ነበረች። የሆነትም ከሰው ያጣላል። እንዴት ነው? ምን ሆነ ነው ቅዱሴ? ሲታረገችብኝ ማነች? ሚስት አንተ እኮ አይገባም ናት። ምስኪን እኮ ነው በጣም። የሆነትም ከሰው ለሚያቀያይ ነው። አንተ ባሰው እንዴ? ያራ ተረጋጊ። ምን እሺ ነው? በእናቴ ፍሰተኛ አስተማሪ። አንተ እኮ በስተማሪ እኮ ነው።
ነው የሚረዳኝ? አንድ ጎረቤታችን አለ አንድ ሰውዬና በቅጠፋብኝ ምናም ብሎ የሌለ እየወከበው ነው አሁን ራሱ ደግሞ እኮ ስጋው ብዙም አይጣፍጥ ጠፋበት ካያችሁ ባካችሁ አመላክቱ ኮሜንት ላይ ጻፉለት ያይት ቪዲዮ ራሱን ምን ሆነ ነው ሚስትን የፈታሃት ስንለው እረኔ ወዳት ነበር ያው የሰርጋችን ፎቶ አልበም ያያየሁኝ የዛን ያላትን መልካየው አሁን ያላትን መልካየው ትዳር ዘጋኝ እሺ ካሰች ደግሞ ምን ሆነሽ ነው አንቺ ደግሞ የፈታሽው እኔ ያው በጣም ወደው ድምጽሽን ቀን እሺ ኡፍ እስቲ ተወኝ በእናት እኔ በጣም ወደው ነበር አንድ ቀን ቀልድ ሲነግረው ማለት ነው ልክ ሲስቅ የሆነ ንፍጥ ወጥቶ ገባ ዘጋኝ ቋቀረኛው ነው ራሱ ዘጋኝ አናቅምኛ እናት ተወኛው ባንቺን ታስፈታ አገኘው የጫቴን በቃ ወዲያ ማለት ተውኩኝ በመውደድሽ ታክሞ መረቀነ ልቤ አንቺን ግሞ እኔ ሌላ ታሪኩ ጽደኝ ወንድሜ አው የመንገድ ላይ ጉቺ በመግዛት ነው ታሪኩ ግን ያልኩት እኔ እንጃ እኔ በህይወቴ እንደዚህ ደንግጬ ማቅ አይመስለኝም መብረቅ የመታኝ ያክል ነው የተሰማኝ አዘንግጥ ነው የሚገርመው ጉቺ ነው አሁን ራሱ ገላዬን ስታጠብ በጉቺ ነው የምታጠበው በጉቺ በመንገድ ላይ ጉቺ ማናው the fish is coming ነው የሚባለው አሳው መጣ ስልምልም እያልኩ ነው መደ በጉቺ ሳላውልቅ በጉቺ እኔ ሌላ ታሪኩ ጽደኝ ወንድሜ አቤት ሳክስ ለነገሩ ዴቭ ሳክስ ነው ስሙ ስለዚህ ጉቺ ከመንገድ ላይ ገዝተ ነው እንዴ ኧረ ለነገሩ ዴቭ ሳክስ ነው ስሙ እኔም በማለት ላይ የሽስቃይ ፈተና ላንቺ ሽልማት ይዘጋጅ እንጂ መስጋና ጸርጥሮሽ ልቤ ባሳቦ ደስ ይላል ታውቃለህ እናቱ ሊቀርጻት ነበር አብሮ እንቢ ያለችው አልቀረጽም ብላ መሰለኝ ደስ ይላል እሱም መቅረጽ ፈልጎ እሷም ቀረጻ አለ ብላ አስባ ነበር ግን ደበራት ዘፈንም ይጋብዛት ኮለሷ ነበር ብትታይ ግን ደስ ይል ነበር ያው ለመታየቷም ባይደብር ሁላችሁ ነው የሚወዳችሁ የእውነት የራሱ ጓደኛ አድርጎ ነው የሚያስባችሁ ያስጠሉኛል ሁሉ አንድ አለች ማሪ የምትባል እሷሽ ሌሎች ግን በሙሉ ነው I hate them አንተ ነገር ጧት ማታ ነው የሚያስጨንቀው የሁላችሁንም ስማችሁን እየጠራ ነው የሚጠይቀኝ ጆቦ ለነሱ ስም መነሳት ያለበት ይመስል ግድ ስለሆነ እንዳይደብራት ብዬው ስማቸውን ባጠረ ስለምጣላችሁ መያዛቃተኝ ገብቷላ ማኪ ደናናት ትናስደናት ተገላገልን እሷ አስበው ይመስሎታል ላይ እናንተ ጋር ሆነማ ወይኔ እንዴት ደስ እንደሚለው በቃ አታውቁ ማለት ነው ማን አይስዌር ባታለናችሁ ደስ ነው እሬወሪ ምን ያመልጣችኋል ጓደኞች አሉት እንደምን ብለን ያንን ተርከፍ ጆይ ማድረግ ነው እናንተ ኢማን ይፈልጋችሁ ማለት በደውሉ ከተስፋው ሄሎ ተከበራካ እሩጡ በጣም ነው የሚወዳችሁ ጆይ ይሁንታችሁንም ማሮች ከለማሩ ኤዲ የምትሰራቸው ቪዲዮዎች ግን አይመስሉም እንደዚህ ወንድና ሴት ሆና ከሁለቱ አንግል ምን ይታያል ምናምን ብላ የምትሰራቸው ቪዲዮዎች ደግሞ ደስ ምትለይ ከሁሉም የወንዱን አንግል በደንብ ካፕቸር ማድረግ ነው የሴቱን አንግል ሴት ስለሆነች በደንብ ታቋለች ግን ወንዱ የሚያስበው እንደዚህ መሞቋ ትፈልጊያለሽ አይኔ ቅርብኝ ሊያንቺ ካልተጣሽ ናስቲ ጎረምሳው እስቲ መጠጥ ሞክር ዛሬ ትልቅ ሰው ነህ አይደል ና ቁጭ እሺ አባዬ ጎረምስክም አይደል ትንሽ መጠጥ ነገር ያው እንደ ባህላችን ጨዋ ልጅ እንደሆንክ እናቃለን በቃ ትበቃለሽ ትንሽ ሞክር ከዳይ ቀር በደንብ ቅዳስ እሺ አባዬ እሺ ትንሽ ቀምሳ ፉተል ያስብላ እሺ ራስን እንዳታስበላ ቀስ ብለህ ጥጥት ከዛ ፊትን ጉንዝዝ ማለት አየሽ የኛ ሊጫዋ መጠጥ ራሱ ሞክሯል ፊቱ ተጨማደደ እኮ ወይ እኔ አባት ምን አለመደም ማሽተና ነው ራሱ ውሃ መስሎ ወየው መበላት ምን ላድርግ ነው በባልቀን ከቤት ልባር ሶሉሽን ፈልግ ውደቅ ቅላት አለ ተጠቀምበት ሶሉሽን ፈልግ መጠጥ ነው እንዴ ደሞ መጠጥ ነው ይላል ጨልጦ ከልጅነቴ ጀምሮ የተማርኩበት ትምህርት ቤት ጊዮርጊስ አካባቢ ነው የሚገኘው ለምሳሌ ላለፉት የትምህርት ቤት እድሜዎቼ 12 አመት ሙሉ ቀደም ሲል ሶስተኛ ፖሊስ ጣቢያ ፊት ለፊት የሚገኘው ቤተልሔም ትምህርት ቤት ኑራ ትምህርት ቤት
ከዛ በኋላ የካቲት 12 ወይም የቀድሞ መነን ትምህርት ቤት መማር ለ12 አመት ሆዴና ሞኝ ካልቀረው ወይ ቅዳሜና እሑድ ካልሆነ ወይም ክረምት ካልሆነ በስተቀር ለአንድም ቀን የሚኒሊክን ሐውልት ሳላልፈው አልዋልኩም አላደርኩም። መነን ተምሯል ማለት ከ12ኛ ክፍል ተምሯል ማለት ነው። ታያኬት መጥቶ ነው የወሬ 6ኛ ክፍል ነው የተማረው ምናምን ሉባልታኮ ሰው አይቻልም። ልጁ ሰውየው እስከ 12ኛ ክፍል ቢያንስ ተምሮ ከራሱ ሰምታችኋል። እንግዲህ አሁን 12ኛ ክፍል ድረስ ቢያንስ ከ12 ክፍል እንደተማረ ገልጿል ማለት ነው። እዚህ ጋር ሆዱን እንኳን ሲያመው እንደማይቀር ሆዱን ሲያመው ብቻ እንደሚቀር ከዛ ውጪ አንድም ቀን የሚኒሊክን ሐውልት ሳያይ እንደማይውል ነበር የነገረን። እንግዲህ አባቴ ልጅ እያለ ነው ትንሽ ወደ ሙዚቃ ህይወት እንዲገባ ብዙም ደስተኛ ነበርም እና sorry ይቅርታ እና የፋሲካ ሌሊት ነበር ሁሌ ብቻ ማድረው ለመጀመሪያ ጊዜ እንግዲህ ይቅርታ አድርጉልኝ አልጋ ውስጥ ትራስ ምናምን አስተኝቼ ላይን ክለብ የሚባል ቤት ነበር የዛሬ 3 አመት እሷን የጀመርኩት። በጣም ያሳዝናል ቴዲ እንዴት እዚህ ለመድረስ ምን አይነት መስዋዕትነት እንደከፈለ ሲናገር አባቱ ራሱ ይህን ስራ እንዲሰራ እንደማይፈልግ መግለጹ ምናምን ነገር ከልቡ እንደሆነ ያስተውቃልና ለዛ አምባ ሰጥቶ ምናምን ነገር እዚህ ለመድረሱ ትልቅ መስዋዕትነት ተከፍሏል ማለት ነው። ያስደስታል። ፈልጋለሁ እወድሻለሁ የኔ ፍቅር እወድሻለሁ አላየሽም? አቤት ድምጽ ወይ ምንድን ነው መረዋ ድምጽ ነው የሚባለው በቃ ልብ የሚነካ የኔ ቆንጆ እወድሻለሁ የኔ ፍቅር የዊኬንድ ለካ አምጥቶ ወድሻለሁ ነው ያለው። ዊኬንድ ግን በአማርኛ ነው አፉን ይፈታው ይባላል። ግን አማርኛ ሲናገር የሆነ ወድሻለሁ ሳይሆን ወድሻለሁ የሆነ ፈረንጅ እንግሊዘኛ ሲያወራ ነው እንጂ የሚመስለው በአማርኛ አፉን ይፈታ አይነት ሰው አይመስልም። ግን ምንም ቢሆን አማርኛን ወስዶ በዛ መድረክ ማስተዋወቁን እናመሰግናለን። ግን ስቲል በአማርኛ አፉን ይፈታ አይነት ሰው አይደለም አማርኛ ንግግሩ። ሌላ በሰፊው አማርኛ ተናግሮ በሰማ ደስ ይለኛል። እናንተስ በአማርኛ ሲናገር ሰምታችሁ ታውቁ ከሆነ እስኪ ንገሩን ከስር። እንግዲህ ቪዲዮዎቹ እንደተመለከትናቸው ነበሩ። እንደተመቻችሁ ተስፋ አደርጋለሁ። ከወደዳችሁት ባካችሁ ላይክ መስጠት እንዳትረሱ። የምትነግሩን ነገር ካለ ሀሳብ አስተያየት ካላችሁ ባካችሁ ኮሜንት ላይ ጻፉልን። ቻናላችን ከተመቻችሁ ሌሎች ቪዲዮዎቻችንም ይዩልን። ሰብስክራይብ ማድረግ እንዳትረሱ። የደውል ምልክቷን በማብራት አዲስ ቪዲዮ ሲለቀቅ እንዲደርሱ ያድርጉ። ከሌላ ቪዲዮ ድረስ መልካም ጊዜ